ብዬ ለመናገር ትልቁን ድል ትልቁን አሻራ በልቤ ውስጥ ያኖረው አዶናይ በጣም ምክንያቱም ግልጽ እንደሆነ ይሄ ሁሉ ውስጥ የተደብቆ ይሄ ሁሉ በውስጥ አዶናይ ቲክቶከሩ እስቲ ጎበዝ ተናገር እስቲ። የእውነት የሱ ቪዲዮዎች ለኔ በጣም ሐኪሞች ናቸው። እኔ ከዚህ በፊት ኢቢኤስ ላይ ቀርቤያለሁ በ2015 ኢቢኤስ ላይ ስቀርብ በአዲስ ምዕራብ አቀርበው ነበር። ታሪኬ በጣም ብዙዎች ያውቁታልና ያው አሁን ይሄንን ተመጀመሪያው ልንገር ብዬ ነው። ግን ሁሉ ስራዬ ተበላሽቶ ምናምን ቀርቤ ነበር። ግን እዛ ጋር እንደዚህ አላወራሁም። ይሆናል አይደል ስብር ብለህ ስለንቦና ተሰብሮ ውስጥ ጫና በቃ የሰዎች ንግግር ወይ ደግሞ መናገር እንደማትችል በቃ አይደል የሆነ እፍን ብዬ ተቀመጥኩ ነበርኩ። ግን እያንዳንዷን የሚለቃትን ቪዲዮዎች እከታተላለሁ። እሱ ማለት ነው ከታቴ ምንድነው የሚሰማሽ? እኔ አንዳንዴ እውነት ስለኔ ያውቃል እንዴ ስለኔ የሚነግረው ሰው አለ እንዴ ብዬ ያልኩበት ቀን ሁሉ አለ። በቃ በጣም ወደ ስለንቦና እንድመለስ አነቃቅቶሻል። በጣም አንዷ እኔ እሱ የሚሰራቸው ስራዎች ውስጥ ትልቁን አሻራ ያስቀመጠ አዶናይ የኔ ነው። በቃ እኔ እሱ ውጤት ነኝ ማለት ነው የምችለው። ምክንያቱም በነፃ ቆመሽ እንድታወሪ የምታፍሪበትን ታሪክ ትተሽ እንደዚህ እንድታወሪ ያርጎሻል። አለ አይደል የሆነ ተሰብረክ እሱም ይላቸዋል አንቺ አትችይም፣ አንቺ ንግግርሽ አያምርም፣ አንቺ የሚለኝ ነገር አለ ስልኬ ላይ ያወረድኳቸው ሁሉና ዝም ብዬ አንዳንዴ ያዳምጠዋለሁና ቃል ይሰብርሃልም ይጠግንሃልም። የሱ ቃል ግን እኔን ጠግኖኛል። እውነት አሁን ብዙ ሰዎች አዶናይን አይረዱትም። እህታችን እዚህ ጋር እንደምትመለከቱት ረድቶኛል እያለች ነው። ወይ አዶናይ ብር ከፍሏት አይደለም። ተገናኝታችሁ ታውቃላችሁ? አታውቁም። ግን እሱ በሚሰራው ቪዲዮ ይቺ ልጅ በሆነ መንገድ ተምሬያለሁ እያለች በጣም ነው። ምናልባት እናንተ ላይ ገባችሁ ይችላል፣ እሷ ግን ደርሶላታል። በቃ እና ሁሉም ሰው የራሱ መምህር አለው። ያንቺ አዶናይ ነው፣ ምንም ጥያቄና መልስ የለም። ግን ሰዎች ይሄ ስለማይገባቸው ሰዎች ላይ ጥቃት ይፈጽማሉ። እና በዚህ አጋጣሚ በጣም ልናመሰግነው ይገባል። የሚሰማውን ስሜት በማስተማር ጨለማ ውስጥ ያሉ ሰዎች እንዲነቃቁ የአቅሙን እያደረገ ነው የሚገኘው። ምናልባት አሁን ላንረዳው እንችላለን፣ ወደፊት ግን ዞረን ከምናመሰግናቸው ሰዎች መካከል አንዱ ይሆናል። ግን አንቺ ስላመሰገንሽው እኔ ትልቁ ምስጋና በዚህ አጋጣሚ እውነት ትልቅ ስለንቦና የኔ ደገፈው። ምክንያቱም በጣም ብዙ ሲቃይ ውስጥ ነበርኩኝ። እንደዚህ ቀና ብዬ እንድናገር ያበቃኝ እሱ ነው። አንዳንዴ በቃ ዝም ብዬ እንዳጋጣሚ በጣም ከፍቶኝ ነገሮች ተወሳስበውብኝ ምናምን ስከፍት እኔ እሱን ስለምከተለው ብቻ ይመስለኛልና ቶሎ የሱ ቪዲዮዎች ይመጣሉ። እውነት ነው ሲመጡልኝ አንቺ አሁን ኑሮ ከብዶሻል፣ ህይወትሽ ጨልሟል፣ አንቺ አሁን ነገ ትልቅ ብርሃን አለ